ያው ይሰማል። ማይክ ቼክ። ዛሬ የምናወራው ቡት ካምፕ ነው። the roadmap to profitability. This is a roadmap to profitability and what ምን ላይ ፎከስ ማድረግ አለባቸው የሚለው ሙሉ በአማርኛ ነው የሚሆነው። my name is Yosef. በፕሮቫት አቁኛላችሁ ከኢንስታግራም ከቲክቶክ ከብዙ ነገር ታቁኛላችሁ። this is just the introduction. ራሴ ነው የምቀርበው። ወደፊትም በዚህ ነው የምንቀጥለው። ማንም ላይ ስፒች አፕ አላደርግም። ግን እስቲ ፈርስት ኦፍ ኦል የሚያስፈልጋችሁን ነገር ልንገራችሁ። ቡት ካምፕ ስትጀምሩ መጀመሪያ የሚያስፈልጋችሁ ነገር ማይንድ ሴታችሁ ነው። ማይንድ ሴት ዋይስ የኔ ታሪክ አሁን ብዙም ኢንትረስቲንግ አይደለም፣ ግን I've struggled like everybody else. I have struggled with trading and with everything related to trading. ብዙ ነገር ሳክሪፋይስ አድርገናል። እንደ ማንኛውም ትሬደር ዋሻ አይደለም። ሌላ ያው ከኔ ጋር እኔን ያው እያወቃችሁኝ ትመጣላችሁ። ያው ብዙ ጊዜ እኔ ላይ አይደለም ፎከሱ የሚሆነው፣ ያው ሜይንሊ ፎከሱ የሚሆነው ትሬዲንጋችሁ ላይ እና ስኪላችሁን ዲቨሎፕ ለማድረግ ስለሆነ እናንተንም ለመታወቅ ያህል ሰብስክራይብ ያደረጋችሁ ፋሚሊ ሆኑ። this is just I think my third video ነው የሚሆነው። ሁለት ሰፓሬት ቪዲዮ ነው የምሰራው። አንዱ ለጀማሪ ነው፣ አንዱ ለአድቫንስድ ነው እና ብዙም አይከብዳችሁም ከኔ ጋር እንትን ለማለት ለመከታተል። ለምን አቀልላችኋለሁ መንገዱን ማለት ነው። መንገዱን አቀልላችኋለሁ ሊትራሊ። ዩዥዋሊ አይሲቲ ነው እኛ ሜንሊ ፎከስ እያደረገን እሱንም ሪፈር እያደረገን የምንቀጥለው ቪዲዮ ላይ። ሲቀጥል ደግሞ በሳምንት 2 ወይ 3 ቪዲዮ ፖስት ለማድረግ ሞክራለሁ አረጋለሁ። ጋራንቲ ነገር የለም፣ ግን ለመገኘት ሞክራለሁ። ባልኩት ሰዓት ለመገኘት ሞክራለሁ። እናንተ ካበረታታችሁኝ I think ራሴም I have the motivation to make this ያው ለእናንተ ነው በሚለው we'll make it happen። አሳስብም እንግዲህ I'm not a ካሜራ ራሱ ሳይሆን ካሜራ ሻይ የሆነ ከብዙ ሰው ጋር እያወራሁ እየተሰማኝ ስለሆነ ጣጣ የለውም። ከምን እንጀምር መሰላችሁ ጋይስ? the first thing እንደ ትሬደር ጀማሪ ትሬደር ሆናችሁ ፎከስ ማድረግ ያለባችሁ ትሬዲንግ በምንድን ነው የምታዩት? ላይክ እንዴት አድርጋችሁ ነው ትሬዲንግ እያያችሁት ያላችሁት? do you want to get rich quick or like እንዴት ነው ችግራችሁን ለመፍታት ነው? መጀመሪያ ፐርፖዛችሁን ወቁ። ትሬዲንግን አፕሮች ያደረጋችሁበትን ፐርፖዝ እሱን አይዴንቲፋይ ካደረጋችሁት ቀጣይ መጠየቅ ያለባችሁ ራሳችሁ what do I gain from this እና am I willing to sacrifice everything for this? ለምን ሳክሪፋይስ በጣም ሳክሪፋይስ ይፈልጋል። ይሄ
ለጀማሪዎች ነው። ያውቁታል፣ የቆዩት ሰዎች ያውቁታል። ግን you have to focus on what you are willing to sacrifice ከመጀመራችሁ በፊት ሜቢ ትሬዲንግ ለእኔ ነው ወይስ አይደለም የሚለውን ነገር ለማወቅ ትሬዲንግ ራሱ ነው የሚጠይቃችሁ። ራሱ መሀል ላይ ተስፋ ያስቆርጣችኋልና ብዙ የምታልፉት ነገር ይኖራል። ሰው እናንተ ብቻ ፐርፐዝ፣ ሁሉም ማድረገው ነገር ፐርፐዝ አለው እና በቃ ህይወቴን ለመለወጥ ቆርጬ ተነስቻለሁ ካላችሁ ብቻ ነው ይህን ነገር አቺቭ ልታደርጉት የምችሉት። ሌላ ትሬዲንግ ብዙ ነገር አለው፣ አድቫንቴጅ አለው፣ ብዙ ፍሪደም አለው። ሎኬሽን ፍሪደም፣ ቦስ የላችሁም፣ ራሳችሁ ናችሁ ቦስ የምትሆኑት ለራሳችሁ። ስለዚህ እሱ ነው ደግሞ አንድ ዴንጀረስ የሚያደርገው ነገር። ለራሳችሁ ማንም የሚቆጣጠራችሁ ስለሌለ በቃ ሙሉ በሙሉ ኃላፊነት እናንተ ናችሁ መውሰድ ያለባችሁ። እሱ ነገሩ አይ ቲንክ ትንሽ ትሬዲንግን ያከብደዋል። ለምን ዞሮ አንድ ስተት ብትሰሩ ፉል አካውንቴብል የምትሆኑት ራሳችሁ ናችሁ፣ ለራሳችሁ ማለት ነው። ሲቀጥል ደግሞ በቃ በምንም ከዚህ በፊት የምታደርጉትን ነገር ኦር ቻርቱ ላይ የሆነ ነገር አፌክት ሲያደርጋችሁ ከሪል ላይፍ ጋር ነው የምታገናኙት። ያን ትራማ ማለት ትችላላችሁ። ግን it's not you know what I mean, it's not the best and it's not the worst. You cannot be the best and you cannot be the worst. So a lot of yapping ይኖራል ቪዲዮዎች። ጀስት እንደ ኢንትሮዳክሽን ወሰዱትና ፉሊ ፎከስ የምናደርገው ፕራይስ አክሽን ላይ ነው። ፕራይስ አክሽን፣ ሪል ኪ ሌቭልስ እናያለን። ባያስ እንዴት ማግኘት እንዳለብን እናያለን። ባክግራውንድ እየተሰማችሁ ከሆነ እንግዲህ ምንም ማድረግ አይቻልም። ሽት ኢዝ ኩክድ። የአሁኑን ጀስት ፎከስ እናድርግበትን ነው። I hope you are listening. Yeah. So the first thing you should focus on is market bullish እና ቤሪሽ ነው የሚሄደው። ሁለት አቅጣጫ ነው ያለው ማርኬት ማለት ነው። ኢዘር ቡሊሽ ሲሄድ ወደ ላይ ነው የሚወጣው፣ ቤሪሽ ሲሆን ወደ ታች ነው የሚወርደው። so that's just basic level of trading። ሁለተኛው ደግሞ what you should focus on is አራት ስቴጅ ኦፍ ማርኬት እንዳሉ። የመጀመሪያው ኢንትሮዳክሽን እሱ ነው መሆን ያለበት። አራት ስቴጆች አሉ ለማርኬት። አራቱ ስቴጅ በተለያዩ ሞዴሎች ዲፋይን ሊደረጉ ይችላሉ። ኦኬ ሶ የነዛ አራት ስቴጆች እንደ ሴሽኖች ናቸው የሚታዩት። አራቱም ደግሞ የተለያየ ባህሪ ያላቸው የራሳቸው። አራቱ ስቴጆች ምን ይባላሉ? የመጀመሪያው በታይም ነው የሚከፋፈሉት። ሁለተኛው ደግሞ ስማቸው ሁሉም ሰው ያውቀዋል። ኤዥያን፣ ለንደን፣ ኒውዮርክ እና ኒውዮርክ ኤኤም እና ኒውዮርክ ፒኤም ተብለው ይከፋፈላሉ። እነዚህን ካወቃችሁ ስቴጃቸው ወይ እነዚህ ስቴጅ ምንድነው ፋንክሽናሊቲያቸው ብላችሁ ከወሰዳችሁት፣ ፋንክሽናሊቲው የመጀመሪያው ስቴጅ ምንድነው የሚያደርገው? ራይት መጀመሪያ ስቴጅ አኪሙሌት የሚያደርግ ከሆነ
ሁለተኛው ስቴጅ ማኒፕሌሽን ነው የሚሆነው። ኦኬ ይህን ካወቃችሁ ሁለተኛው ስናሪዮ ደግሞ የመጀመሪያው ስቴጅ ኤክስፓንድ የሚያደርግ ከሆነ ሁለተኛው ስቴጅ አኪሙሌት ነው የሚያደርገው። so this is two scenarios that define price action. ሁለት one of the most important concepts መላቸው የመጀመሪያው ስቴጅ እና ሁለተኛው ስቴጅ ነው። so በእነዚህ ሁለት ስቴጅ ውስጥ ብዙ ነገር መፈጠር ይችላል። አሁን እንዳልኳችሁ በሁለቱ ትርጉም ውስጥ ሶስተኛው ስቴጅ አንቲስፔት ማድረግ ትችላላችሁ፣ ከአንቲስፔትም ደግሞ አልፎ ፕሬዲክትም ማድረግ ትችላላችሁ ማለት ነው። ስለዚህ ፎከሳችሁ የሚሆነው ሶስተኛ ስቴጅ ላይ ነው። መጀመሪያው ስቴጅ እና ሁለተኛው ስቴጅ ብዙም ፎከስ አታደርጉበትም። ሶስተኛው ስቴጅ ምን እንደሚሆን ኢዝሊ ፕሬዲክት ማድረግ ትችላላችሁ። አሁን አንድ ሰናሪዮ ሳሳያችሁ እዚህ ጋር so the first stage of this cycle እዚህ ጋር አኪሙሌት አድርጓል። እዚህ ጋር አኪሙሌት አድርጎ ከዛ ይሄኛውን ካያችሁት so this is the first stage, this is the second stage. so ይሄኛው second stage እንዳያችሁት ማኒፕሌት ነው ያደረገው። ኦኬ ከዛ ከዚህኛው ማኒፕሌሽን በኋላ እንደዚህ ዲስትሪቢዩሽን ታዩበታላችሁ ማለት ነው። ዲስትሪቢዩሽኑ ወደ የማኒፕሌሽኑ ተቃራኒ ነው የሚሆነው። ስለዚህ ሰርድ ስቴጁ ዲስትሪቢዩሽን ከሆነ ፈርስት ስቴጅ እና ሰከንድ ስቴጅ ምን እንዳደረገ አውቃችሁ ሰርድ ስቴጁን ፕሪዲክት ታደርጉታላችሁ፣ ሙቭመንቱን ኦር አንቲሲፔት ታደርጉታላችሁ። that is just the core of this concept. ኮሩ ብዬ ማስበው ይሄኛው ነው። በኮንሰፕቱ ብዙም ከባድ አይደለም፣ ቀላልም አይደለም። it's simple but not easy. it's simple but it's not easy እንድታስቡ ያደርጋችኋል። so እኔ አሁን everyday ስገባ ቻርት ውስጥ I'm solving a puzzle. I'm literally solving a puzzle. so puzzle የሚሆነው ማርኬት is shuffling cards ከዛ ያንተ ኔክስት ካርዱ ምን እንደሆነ ሊትራሊ ፕሪዲክት የማድረግ ማለት ነው። ከሱን ግን ፕሪዲክት ከማድረግ ካንድል ካውንት ታደርጋላችሁ ማለት ነው። ካርታ ካውንት ታደርጋላችሁ። that's literally cheating, right? ግን it works, right? it works. we are literally doing that. ስለዚህ ከመፈጠሩ በፊት አንቲስፔት የምታደርጉትና ፕሪዲክት ከአንቲስፔሽን አልፎ ፕሪዲክት ካስደረጋችሁ በጣም ሃይ ፕሮባቢሊቲ ሲናሪዮ ውስጥ ራሳችሁን ትከታላችሁ ማለት ነው። ስለዚህ ሁሌ ፈርስት ስቴጅ እና ሰከንድ ስቴጅን በጣም መከታተል አለባችሁ። ከዛም ደግሞ ሲቀጥል 3 ቻርት ነው የሚያስፈልጋችሁ። ጀስት እንደ ቤዚክ 3 ቻርት ነው የሚያስፈልጋችሁ ማለት ነው። ኢዘር አሁን እኔ ቢትኮይን ነው ያለሁት። ቢትኮይን፣ ኢቴሪየም እና ኤክስአርፒ ሊሆን ይችላል። ሁለተኛው ደግሞ ጎልድ፣ ሲልቨር እና ዲኤክስዋይ ሊሆን ይችላል። ሶስተኛው ዩሮ ዩኤስዲ፣ ፓውንድ ዩኤስዲ፣ ዲኤክስዋይ እና የዩዲዩኤስዲ። እነዚህ 4 ያስፈልጓቸዋል ከረንሲ ትሬድ የምታደርጉ ከሆነ። ወደ ፊቸርስ ደግሞ ትሬድ የምታደርጉ ከሆነ ዩኒድ ናስዳክ ዩኤስ 13 ነው፣ ኤስኤምፒ 500። እነዚህ ከነዚህ ውስጥ መርጣችሁ ነው ትሬድ የምታደርጉት። መርጣችሁ ስላችሁ በቃ የኔ ቻርት ኦር የኔ በቃ ውስጥ አንድ ነገር የምትፈልጉት ነገር አለ፣ በቃ ውስጣችሁ የሚስባችሁ ነገር። ጎልድ ትሬደር ከሆናችሁ ጎልድ እዚህ ጋር አማራጫችሁ ነው። እኔ እንትን ትሬድ አድርጉ እንትና ትሬድ አታርጉ ልላችሁ አልችልም። ግን ኢች ሳይክል የራሱ ባህሪ ስላለው the more you stick to one እነዚህ 3ቱን ትራያድ እንበላቸውና 1 to triad
the more ባህሪውን የማወቅ ቻንሳችሁ ከፍተኛ ነው የሚሆነው the more you trade that ማለት ነው። እሱን ካወቃችሁ ሪሌሽንሽፕ እና ሃቢት ነው ቢልድ የምታደርጉት። ሪሌሽንሽፕ ከሞዴላችሁ ጋር ሪሌሽንሽፕ ከፔሩ ጋር ሪሌሽንሽፕ ስትፈጥሩ አንድ ሰውን ሪሌሽንሽፕ ሲገባ ብዙ ነገር ታውቃላችሁ ስለዛ ሰው ማለት ነው። ስለ አሁን በዛ ሰውን በፔሩ ተኩታላችሁ ፔሩን እና ሞዴሉ ሞዴላችሁን ኦልሬዲ ራሳችሁ ፊገር አውት የምታደርጉት ነገር ነው። በሰጧችሁ ቤዝ እየገባን እያወቅን እንመጣለን። እሱ ብቻ ሳይሆን ሞዴሉን ደግሞ ኢምፕሊመንት እያደረጋችሁትን ትመጣላችሁ ከማወቅም አልፎ ሪሌሽንሽፕ ቢልድ ስታደርጉ ብዙ ነገር ነው የምታውቁት ስለዛ ፔር። ስለዚህ ፔሩን ደግሞ ካወቃችሁት የሆነ አትፈሩትም። ገብታችኋል? መፍራት ስላችሁ ምንም በቃ ኤክስኪዩቲቭ ለማድረግ አታስቡም። በቃ ጀስት ሰከንድ ኔቸር ነው የሚሆነው ለእናንተ። ማርኬቱን ለማንበብ ሰከንድ ኔቸር ነው የሚሆነው፣ ብዙም አያሳስባችሁም። በዛ ምክንያት በቃ የፈለጋችሁትን ትሬድ ልትወስዱ ትችላላችሁ ማለት ነው። ፎከስ ኦን ዳት ኤንድ ሁለተኛው ደግሞ የሚያስፈልጋችሁ ነገር you need ሀቢታችሁን ቢልድ ማድረግ አለባችሁ። እንዳልኳችሁ ሀቢት ማለት ጉድ ሀቢትስ አለ፣ ባድ ሀቢትስ አለ። so the good habits are the over trading አለማድረግ፣ እነዚህ ጋምብል አለማድረግ፣ risking 100% of your capital, that's considered gambling. if you don't have 100% win rate, why are you risking 100% of your account? yeah, እሱ አንድ ጋምብል ነው፣ ፉል ፖርት ማለት ነው። ሌላኛው ደግሞ ጉድ ሃቢትስ ማለት ቴኪንግ 2 to 3 ትሬድስ ሃይ ፕሮባቢሊቲ ትሬድ ብቻ መውሰድ። ሌላ ደግሞ ጉድ ሃቢትስ የሚባለው ቻርቱ ላይ ራሱ ብዙ ጊዜ አለማጥፋት። that's considered a really good habit. ለምን you just need 2 to 3 hours a day። እሱንም እንደ 30 ደቂቃውን አናሊሲስ ብትሰሩ ቀጣይ 30 ደቂቃውን ኢንተር ብታረጉ ትሬዱን የሚመጣውን አንድ ሰዓት ሜቢ ትሬዱን ብትጠብቁት that is almost 2 hours 2 to 3 hours በቃ ማክስ ቲፒ እስከሚነካ or ስቶፕ ሎስ እስከሚነካ that is literally the ጎላችሁ እሱ ነው መሆን ያለበት። if you want to be to build good habit build ለማድረግ እነዚህ ነገሮች ያስፈልጓቸዋል ማለት ነው። እነዚህን ራይት ዳውን ካረጋችሁ ቀጣይ የሚቀረው እንትን ነው፣ ጀስት ቻርቱን ማንበብ ነው የሚጠበቅባችሁ። ኢቭን ዶ የቻርትም ቲልት አለው። ቲልት ማለት ጋይስ ጀስት አንድ ነገር ስትደጋግሙት የሆነ ሙድ ውስጥ ያስገባችኋል። የምትሰራችሁት ነገርና በቃ ኬርለስነስ የምትገቡበት ነገር አለና ፋኪት የሚለው ጀስት ሶሪ ፎር ማይ ላንጉጅ ፋኪት የሚለው ማይንድ ሴት ውስጥ ትገባላችሁ። ስለዚህ እሱን አቮይድ ለማድረግ you have to be sharp ስላላችሁ like ከትሬዲንግ ውጭ ያላችሁ ላይፍ either have to be productive or የሆነ ለጎላችሁ የሚጠቅም ነገር ነው መስራት ያለባችሁ። ገብታችኋል? ወይ ሰልፍ ኢምፕሩቭመንት ወይ ፕሮዳክቲቪቲ ነገር የሚገፋችሁ ማለት ነው። ወደ ጎላችሁ የሚገፋችሁ ማይንድ ሴታችሁን ቢልድ ማድረግ ይሆናል። አዲስ ነገር አዲስ ሀቢት ወይ ደግሞ ብሬናችሁ የሚያሰራ ነገር ሊሆናል። ኢዘር ወይ ማት ኩዊዥን ፕሮብለም ሶልቪንጋችሁን የሚጨምር ነገር፣ ኮግኒቲቭ አቢሊቲያችሁን የሚጨምር ነገር፣ እነዚህ ነገሮች ብታረጉ you can play chess. I play chess.
ሌላ ደግሞ if you are religious, you can read your Bible, you can read your Quran, like anything you want. እነዚህ ነገሮች ሊድ ያደርጋሉ ወደ እንትናችሁ ማለት ነው፣ ወደ ጎላችሁ ሊድ ያደርጋችኋል። especially connecting to God or the creator will lead you to this. so እነዚህ ነገሮች ስፒሪቹዋሊ እንትን ጠንካራ ያደርጋችኋል። እንደዛ ደግሞ ስትሆኑ ዲሲዥንም ለመውሰድ አትፈሩም። ለምን በቃ if it's not for you, it's not for you. if it's for you, it's for you. በሱ you know it's always God's plan. እዚህ ጋር ራሱ ያላችሁት God's plan ስለሆነ so እነዚህ ነገሮች I think it will lead you to profitability and make you a better person. As a whole, it will make you a better person as a trader, you know. So I think these are the topics that I wanted to talk about. ብዙም እንዲነበራችሁ አልፈልግም፣ ግን በደንብ ጀስት የመጀመሪያውን ነገር አድርጉና በደንብ ደግሞ ቻርት ላይ ያየነውን እንመጣለን። so it's just day 1 for the boot camp and I hope you enjoy this. Yeah.